ከዚህ በፊት ረጅም ጊዜ የበደለ የፍራፍሬ ዛፍ ካለ አረንጓዴ ነው፣ ጤናማ ነው፣ ውብ ቅጠሎች አሉት፣ ግን ፍራፍሬ አይሰጥም ከሆነ ይህ ቪዲዮ ይጠቅምሃል። ምክንያቱም ዛሬ በትክክል ከተተገበረችው በርካታ ዓመታት የተጠቀሰች እውነተኛ ቴክኒክ እንዴት እንደሚያደርጉ ማራሃለሁ እና ይህ ዛፍ ልክ እንዲህ ፍራፍሬ ማስጀመሩን ይችላል። ነገር ግን የትክክለኛ መስራት መንገድ አለውና የትክክል ያልሆነ መስራት መንገድ አለ። እኛም በዚህ ቀጥሎ የምናወያው በዚህ ላይ ነው። በዚህ ቻናል ላይ በተሞክሮ ላይ የተመሰረቱና በእውነት በሥራ ላይ የሚሰሩ ልምዶችን በመመሰረት የዛፎቻችንን ምርት ለማሻሻል እውነተኛ ቴክኒኮችን እንከፍላለን። ዛሬ የምለው ብዙ ሰዎች የሚያጋጥሟቸው ነገር ነው። ሎሚ ዛፍ፣ ብርቱካን ዛፍ እንኳን ሆነ ለብዙ ዓመታት የተተከለ አቮካዶ ያላቸው አሉ። ዛፉ ይድጋል፣ አዲስ ቅጠሎች ይበቅላል፣ ጠንካራ ይታያል፣ ጤናማ ይታያል፣ ግን አያበብም ወይም በጣም ትንሽ ያበባል እና ፍራፍሬ አያዝም። እና ሰው በመጀመሪያ የሚያስበው አትክልት እንዳለበት፣ ውሃ እንዳለበት ወይም ዛፉ ችግር እንዳለው ነው። ግን ብዙ ጊዜ ምንም ከዚህ አይደለም። ብዙ ጊዜ ዛፉ በጣም ደስ ብሎበታልና ዛፉ በጣም ደስ ብሎ ሲሆን ይድጋል፣ ግን ፍራፍሬ አይሰጥም። እዚህ የምናነጋ ቴክኒክ ወደ ሥራ ይገባል። ዛሬ ስለምንለጋው በዛፉ አይነት መሠረት አንዳንዴ አክሊል ማድረግ ወይም መከደት ተብሎ የሚታወቀው ይህ ቴክኒክ በግልጽ ሁኔታ በግብርና ስር ለብዙ ዓመታት ተጠቅመዋል። በተለይም በሲትሪስና በአቮካዶ እና በትክክል ከተደረገ ዛፉን አያጎዳም፣ ነገር ግን አበባና ፍራፍሬ ለማፍራት ያነሳሳለት። ከመቀጠል በፊት አንድ አስፈላጊ ነገር ማብራሪያ እፈልጋለሁ፣ ግን ማንኛውንም ተስፋ ሳልቀንስ። ይህ ቴክኒክ በተሟላ የተዘጋጀ ዛፍ፣ የተዋባ አወቃቀር ያለውና በዕድሜና በመጠኑ ፍራፍሬ ማፍራት የሚገባው ዛፍ ላይ ሲተገበር የተሻለ ውጤት ይሰጣል። በበጣም ወጣት ዛፎች ላይ ዛፉ ገና በመድገም ቅርንጫፎችና ስሮች ማቋቋም ላይ ተመስርቶ ይገኛል። ግን ዛፉ ከተደገመና ከተሟላ በኋላ እንኳን ፍራፍሬ ካልሰጠ እዚህ ቴክኒክ ትልቅ ልዩነት ያመጣል። አሁን አክሊል ማድረግ ወይም መቀደድ ትክክለኛው ምን እንደሆነ እንለያየዋለን። በሎሚ ወይም በብርቱካን ያሉ የሲትረስ ዛፎች ላይ በቅርንጫፉ በቆዳው ላይ በጣም ቀጭን የሆነ ዙር መቁረጥ ማድረግ ነው። የጥልቅ መቁረጥ አይደለም፣ ቅርንጫፉን ማቁረጥም አይደለም፣ ብቻ ቆዳውን ማስወገድ ብቻ ነው። ይህ ከአየር መሰባበሪያ ሲደረግ የሚደረገውን መቆረጥ ግልጽ ይመስላል፣ የማያስገርም፣ ምክንያቱም መሰረቱ በትክክል አንድ ነው። አሁን በሚቀጥለው በጣም ትኩረት እንድትሰጥ እፈልጋለሁ፣ ምክንያቱም ይህ የቪዲዮ ከባድ ነጥቦች መካከል አንዱ ነውና ብዙ ሰዎች በዚህ ቦታ ብዙ ስህተት ያደርጋሉ። ይህ ቴክኒክ በዛፉ ላይ በሚገኙ ሁሉም ቅርንጫፎች ላይ አይደለም የሚደረገው፣ በአይን መገምገሙን አይደለም፣ በመጠን መሰረት ነው የሚደረገው። አጠቃላይ ደንብ ቀላል ነው። በብዛት ከዛፉ ቅርንጫፎች ውስጥ ከ45% ያህል ብቻ ላይ ይሰራል። ሁሉም ቅርንጫፎች ላይ በፍጹም አይደለም። አንዳንድ ግልጽ ምሳሌዎች ይሰጣሉ እንዳትታወስ። ያንተ ዛፍ 4 ዋና ቅርንጫፎች ካሉት ትክክለኛው በ2 ቅርንጫፎች ላይ መስራት ነው። 6 ቅርንጫፎች ካሉት በ3 ቅርንጫፎች ላይ ታደርጋለህ። 10 ቅርንጫፎች ካሉት በ5 ቅርንጫፎች ላይ ታደርጋለህ። በእኔ የያዝኑበት ሁኔታ ለምሳሌ ይህ ሎሚ ዛፍ 15 ቅርንጫፎች አሉ። ይህን ደንብ በመከተል በዚያን ጊዜ ትክክለኛው የነበረው ቴክኒኩን በ7 ቅርንጫፎች ላይ ብቻ መተግበር ነበር፣ በሁሉም ቅርንጫፎች ላይ ሳይሆን። አሁን እንደምታየው ውጤቱ በግልጽ ታይቷል። ትልቅ ሎሚዎች በትክክል የተፈጠሩ በጣም አከፋፋይና በማከማቻ ውስጥም ነው። ይህም የተጨማሪ ክብር አለው። በዚህ ሁኔታ ውስጥ ዛፉ አስተካክሏልና ቴክኒኩን መቀጠል አይደለም ያስፈልገው። አኒላዶ በተገቢው ጊዜ ተደርጎ ዛፉ በትክክል ምላሽ ሰጥቷል እና አሁን በተፈጥሮ ሁኔታ እየፈጠረ ነው። ይህንም መረዳት አስፈላጊ ነው። አኒላዶ ሁልጊዜ የሚደረግ ነገር አይደለም። ይህ ቴክኒክ ዛፉ ሲያስፈልገው ለማነቃቂያ በተወሰነ ጊዜ የሚደረግ ነው። ዛፉ እንደሚገባ ፍሬ ሲሰጥ ጀምር፣ በዚያ ጊዜ ምርት የሚሆነው ማሳለፉን ማቆም፣ በጥሩ ሁኔታ መከታተልና ውጤቱን በቀላሉ መደሰት ነው። አሁን ይህ ቴክኒክ ለምን እንደሚሰራ በጣም ጥሩ እንረዳ። ዛፉ 2 ዋና ዋና የፍሰት አቅጣጫዎች አሉት። ከአንደኛው በኩል ስሮቹ ውሃና ምግብ አይነቶችን በዛፍ ውስጥ ወደ ላይ ይላካሉ። ከሌላ በኩል ቅጠሎቹ በፎቶሲንቴሲስ ኃይል ያመነጫሉ። ያ ኃይል በመደበኛነት በዛፉ ቅርፊት ወደ አካሉና ወደ ስሮቹ ይወርዳል። አኒላዶን ሲያደርግ ጊዜ በቅርፊቱ የሚወርድ የኃይል መመለሻ እንደተቋረጠ እናደርጋለን። ስለዚህ ዛፉ በላይ ክፍሉ የሚያመነጨው ሁሉም ኃይል በዚያ አካባቢ ይቆያል። ዛፉም በተፈጥሮ ምላሽ ይህን ኃይል ለመባዛት ማለትም አበባና ፍሬ ለማፍራት ይጠቀማል። ስለዚህ የአየር አኮዶ ሲደረግ ሁልጊዜ በአኮዱ በላይ ብዙ ፍሬዎች ይታያሉ አይደለ? ይህ አያስፈጸምም፣ በትክክል በአካል የሚኖረው መሰረት ነው። ይህን ነገር ብዙ ጊዜ ራሴ ተረጋግቻል ነው።
በትንሽ ቅርንጫፎች ላይ አኒላዶ ወይም አኮዶ ሲደረግ በአንድ ብቻ ቅርንጫፍ ላይ 6፣ 8፣ 10 እና ከዚያ በላይ ፍሬዎች እንኳ ተመልክቻለሁ። ከዚህ በተጨማሪ በአንደኛው ዛፍ ላይ ምንም ነገር ያልተደረገባቸው ሌሎች ቅርንጫፎች በጣም ትንሽ ፍሬ ይሰጣሉ ወይም ምንም አይሰጡም። ይህ እንደ ዕድል አይደለም፣ ዛፉ እነዚያ እንቅስቃሴዎች የሚሰጠው ምላሽ ነው። አሁን የሚያስፈልጉ ነቃትና የሚደረጉትን እስከ መጨረሻ በትክክል በደህና እንዴት እንደሚሆን እንመልከት። በዚህ ጊዜ በአንድ ቅርንጫፍ ላይ አኒላዶ እንዴት እንደሚደረግ እሳቸውን እገልጻለሁ። ለምሳሌ ይህ ዛፍ በተወሰነው ጊዜ አስቀድሞ ተሰርቷልና እንደምታዩትም አሁን ፍሬ እየሰጠ ነው። ስለዚህ እንደገና መልሶ መተግበር አያስፈልግም። ነገር ግን አንተ በዚህ መንገድ በትክክል በዛፍ ላይ እንዴት እንደሚደረግ እንድትችል እንዴት እንደሚሆን እገልጻለሁ። ለአኒላዶ ማድረግ የተሳካ ቢላዋ ወይም ካተር ብቻ ያስፈልጋል። አስፈላጊው በጥሩ ሁኔታ እንዲቆረጥ ነው፣ ምክንያቱም ብዙ ንጹህ መቆረጫዎች እንደምንሰራ። አኒላዶ በጣም ቀላል ነው። 2 ተያያዥ መቆረጫዎች በቅርንጫፉ ዙሪያ በሙሉ ተያይዞ ይደረጋሉ። ማለትም የቅርንጫፉን ክብ በሙሉ በመሞላት ፍጹም ቀለበት በመፍጠር ይሆናል። እነዚህ ሁለቱ መቆረጫዎች በአንድ ሰንበር ወይም አንደኛ ሜትር ያህል ርቀት መካከላቸው ሊኖረው ይገባል። አንደኛ 5 ሚሜ ያህል በመጠኑ ትክክለኛ መሆን አያስፈልግም። ይህ ብቻ አንድ መጠን ነው። ያ ርቀት በቂ ነው። ሁለቱን መቆረጫዎች ካደረግን በኋላ የምናደርገው በመካከላቸው የቀረውን ሁሉንም ቆዳ ማስወገድ ነው። ለዚህ በቀላሉ በሁለቱ ቀለበቶች መካከል ትንሽ መቆረጫ እንደምናደርግና በቅርንጫፉ ዙሪያ ያለውን ሁሉንም ቆዳ እንደምንወግድ ነው። ቆዳውን ሲወስድ ካምቢየሙ በግልጽ ይታያል። እሱ እንደ ቀለም ያለ ትንሽ የሚብራ ፈንጅ እንደሚመስል ይታያል። የምንፈልገው ትክክለኛው ይህ ነው። እዚህ በጣም ጥሩ ማረዳት አስፈላጊ ነው። እንደ አኮዶ አየር ሲሆን እንደሚደረግ ወይም እንደሚቆረጥ እንጂ እንጨቱን አንቆርጥም፣ እንጨቱን አንቆፈርም። በዚህ ጉዳይ ውስጥ ካምቢየሙን አንወግድም፣ ወደ ውስጥ አንገባም፣ የቅርንጫፉን ውስጥ አንጎዳም። በቀላሉ ቆዳውን ብቻ እንወግዳለን፣ ሌላ ምንም አናደርግ። የአኒል መቀየር በትክክል ሲደረግ ቆዳው በቀላሉ ይወጣልና ያ ውስጣዊ ቀለም ያለ ክፍል በግልጽ ይታያል። በዚያ ጊዜ አኒሉ በትክክል ተደርጓል ብለን እንወቃለን። አኒሉን ካደረግን በኋላ ቆዳውንም ካወግድን በኋላ የፈንገስ በሽታ ወይም እንደ እንጉድ በሽታ እንዳይበርታ በዚያ ቁስ ላይ ቢኖረን ትንሽ የተፈጨ ቀንዴላ መተግበር እንችላለን። እንደ ቀንዴላ ካልነበረንም ምንም አይደለም። እንዲሁም የአሎዌ ቬራ መተግበር እንችላለን። ይህም ቁስ እንዲረግፍ ይረዳልና የቁስ ማፈዋወሻ እንዲፈጠር ያግዛል። ከዚያ በኋላ ሌላ ምንም ማድረግ አያስፈልግ። አይታጠብም፣ አይሸፈንም፣ በምንም ነገር አይከደንም። ዛፉ የቀሪውን ሁሉ ራሱ ይወስጋል እና በዚህ ሁሉ የፍሬም ማይሰት ያለው ዛፍ እንዲነጠቀና እንደ ቀድሞ በተለየ ሁኔታ እንዲፈራረስ የሚያስችል ሁሉንም አስፈላጊ ነገር አሁን አለ። ይህም ቀላል፣ ውጤታማና በትክክል የሚያገለግል ቴክኒክ የሆነው አኒላዶ ነው። ይህ ቪዲዮ አገልግሎት ካደረገል ላይክ ስጠው፣ ለፍሬም ማይሰት ዛፍ ላለው ሰው አካፍል እና ቻናሉን ተመዝገብ። ምክንያቱም እዚህ በኢኮፕላንት ቱር እውነተኛ ቴክኒኮችን እንካፈላለን። ይህም የምናረን ለማግኘት ምርትን ለማሻሻል እና ዛፎቻችን በመሬት ወይም በማካት ቢሆንም ከፍተኛ አቅም እንዲያሳዩ ለማድረግ ነው። በሚቀጥለው ቪዲዮ እንገናኛለን እና አስታውስ፣ ብዙ ጊዜ ጉዳዩ ተጨማሪ ማር መስጠት አይደለም፣ ዛፉን በትክክል መነቃቃት መማር ነው። ደህና ሁኑ። ትኩረት ያለው ገዛ እሰጣለሁ።